21ኛው የፖላንድ የዓለም የቤት ውስጥ ሻምፒዮና በይፋ ዛሬ ተጀምሯል። ኢትዮጵያዊቷ አትሌት ንግስት ጌታቸው በ800 ሜትር የመጀመሪያ ማጣሪያዋን ውድድር አድርጋ ማጣሪያ አልፋለች። ይህ የኢትዮጵያ አትሌቲክሱ ቡድን በሞኔት ሆቴል ከጀርመን፣ ከብራዚል፣ ከአውስትራሊያ እና ከትሪዳድ እና ቶቤጎ ጋር በአንድ ሆቴል ውስጥ እንደሚገኝም ተነግሯል። በ21ኛው የፖላንድ የዓለም አትሌቲክስ ሻምፒዮና ወደ ፖላንድ የሚያቀናው የኢትዮጵያ የአትሌቲክስ ቡድን የቪዛ መከልከል ብሔራዊ ቡድኑን አስደንጋጭ ሁኔታ ውስጥ ከቶት እንደነበር ይታወሳል። ከ150 ሀገሮች የተወጣጡ ከ700 በላይ አትሌቶች ከ26 በላይ ዲሲፕሊኖች ላይ ይሳተፉበታል በሚል በመላው ዓለም በጉጉት የሚጠበቀው 21ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና ዛሬ አርብ በፖላንድ በይፋ በድምቀት ነው የተጀመረው። 10 አትሌቶች፣ 6ቱን አንድ የቡድን መሪ አቶ ቢኒያም ምሩጽን፣ አንድ አሰልጣኝ ቴድሮስ ኃይሉንና አንድ የጽህፈት ቤት ኃላፊውን የቴክኒክ ቡድን መሪ አድርጎ በታሪክ ለመጀመሪያ ጊዜ ያለ ሕክምናና ያለ ማሳጂስት ያለ ኮሚኒኬሽን ባለሙያ የተጓዘው የኢትዮጵያ አትሌቲክስ ቡድን ከአዲስ አበባ ፍራንክፈርት፣ ከፍራንክፈርት ዋርሶ፣ ከዋርሶ ወደ ውድድሩ ስፍራ ቶሮን ወይም ወደ ተያዘላቸው ሆቴል የ4 ሰዓት ጉዞ አድርገው ገብተዋል። የኢትዮጵያ አትሌቲክስ ቡድን በአሁኑ ሰዓት ሞኔት ሆቴል አርፎ ውድድሩን እያደረገ ሲሆን በሞኔት ሆቴል ከኢትዮጵያ ብሔራዊ ቡድን ጋር የጀርመን፣ የብራዚል፣ የአውስትራሊያና የትሪዳድ እና ቶቤጎ የቡድን አባላት በአንድ ሆቴል አብረው ማረፋቸውን የፖላንድ ምንጮች ገልጸዋል። ሀገራችን ኢትዮጵያ ከሰዓታት በፊት በብቸኝነት የተሳተፈችበት የ800 ሜትር የሴቶች ማጣሪያ ውድድር ኢትዮጵያዊቷ ንግስት ጌታቸው የመጀመሪያ የማጣሪያ ውድድሯን 2 ደቂቃ ከ02 ሰከንድ ከ89 ማይክሮ ሰከንድ በመግባት ወደ ሁለተኛው ማጣሪያ ማለፏን ከፖላንድ ያገኘነው ዜና ይጠቁማል። የ24 ዓመቷ ኢትዮጵያዊት ንግስት ጌታቸው የመጀመሪያ ማጣሪያ ውድድሯን በድንቅ ብቃት በማጠናቀቋ ለነገው ሁለተኛ ማጣሪያ ማለፏም ተረጋግጧል። አትሌት ንግስት ጌታቸው ሀገራችን በርቀቱ ተስፋ ከጣለችባቸው አትሌቶች አንደኛዋ ስትሆን በ2025 በናንጂንግ ቻይና በተካሄደው 20ኛው የዓለም የቤት ውስጥ ሻምፒዮና የናስ ሜዳሊያ ለሀገሯ በማምጣት ትልቅ ታሪክ የሰራች አትሌት ስትሆን አሁን በርቀቱ ከፖላንድ ለሀገራችን ሜዳሊያ ታመጣለች በሚል እምነት ተጥሎባታል። አትሌት ንግስት ጌታቸው ብቻዋን ሀገር ወክላ የሮጠች ሲሆን ከእሷ ጋር ትሮጥ የነበረችው ለአሸናፊነት ከፍተኛ ግምት የተሰጣት ጀግናው አትሌት ጽጌ ድጉማ የቪዛ ማመልከቻዋ በፖላንድ ኤምባሲ ውድቅ በመደረጉ ወደ ፖላንድ ባለመጓዟ በዛሬ ውድድር መሳተፍ አልቻለችም። በቀጣይ የኢትዮጵያ የአትሌቲክስ ቡድን ወርቅ የሚያመጣባቸው ውድድሮችን ያካሂዳል።